ስትነቁ ራሳችሁን ውቅያኖስ ውስጥ ከአሳዎች ጎን ብታገኙትስ? ይህ ሊሆን የሚችለው በኮሎራዶ ማልዲቭስ ሆቴል ብቻ ነው። ይህ መዝናኛ ስፍራ ሆቴል አይደለም፣ በዓለም ላይ ካሉ እጅግ አስደናቂ የቅንጦት ገነቶች አንዱ ነው። በማልዲቭስ እምብርት ላይ የሚገኘው ይህ ሆቴል በውሃ ላይ የተገነባ ሲሆን ከግል በረንዳው በቀጥታ ወደ ውቅያኖሱ ዘለው የሚገቡበት፣ ምሽት ላይ ደግሞ የከዋክብቶቹን ነጸብራቅ እያዩ የሚያርፉበት ነው። የዚህ ሆቴል አስደናቂው ነገር የሚጀምረው ከውቅያኖሱ በታች ነው። ከባህር ጠለል በታች 5 ሜትር ወደ ውስጥ ገብተው ሙሉ በሙሉ በመስታወት በተሸፈነው ኢታ ሆቴል የባህር ፍጥረታትን እያዩ የቅንጦት ምግቦችን ያጣጥማሉ። ይህም አልበቃ ካሉት ከባህር በታች በተገነባው ልዩ የሆነው መኝታ ክፍል ውስጥ ዘሙራካ በተባለው ማረፊያ ሌሊቱን ሙሉ በውቅያኖስ እቅፍ ውስጥ ያድራሉ። እንግዲህ እዚህ ድንቅ ቦታ ላይ አብሯችሁ እንዲሄድ የምትፈልጉትን ሰው ሼር አድርጉለት። ለበለጠ መረጃው ባዮ ላይ ባሉ ስልኮች ይደውሉ። ወርቅ ዳም ቱር ኤንድ ትራቨል፣ የማይረሱ ጉዞዎች ያልተገደበ ዓለም።